አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ነው? እኛ ደህና ነን አልሐምዱሊላህ። እናንተስ በሞላው አገኝ ኢትዮጵያ ልጆች እንደት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ኮሜንቱ ምን ይላል? እስ የኔ ውድ የሳቄ ምንጭ አልሽልኝ ያለሽ እህት የኔ ቆንጆ በጣም አመሰግናለሁ። የኔ ገበር የኔ ውድ ብለኸኛል ወንዱም አመሰግናለሁ። ቆንጆ ኮሜንት ስለምጥፉልኝ በጣም አመሰግናለሁ። ክበሩልኝ፣ ኑሩልኝ። በያላችሁበት ቦታ አላህ ይጠብቃችሁ። ይሄ ነው ምኞቴ። አገራችንንም ሰላም አድርጎት ወደ አገራችን ሰላም ሄደን ሰላም የምንመለስ አላህ ያርገን። ዛሬ እንግዲህ ደግሞ ዝንጥ ያለ መዝራዓ ነው ማሳያችሁ። ሀዛሃኒ ሀስራ ቦታ ያጣገብ የሴትዮ ላይ አዲስ መዝራዓ ገዝቶ ማሻአላህ በጣም ሲያምር በጣም ሳውዲ አረቢያ አክደር የላትም ነበር። አሁንስ አክደር እያረገኝ ነው የኛን እያየኝ ማለት ነው። ማሻአላህ ተባረከላ። በጣም በውድ ብር ነው የገዛው። ማሻአላህ መዝራዓ እንትን ነው ያኔ ዋርዳ ቦታ በጣም ውድ ነው። ማሻአላህ ተባረከላ። የገዛው ቦታው ምናምን ቦታውን ነው ገዝቶ ይሄን ሁላ የገዛው። ግን እንደው ሲያምር የሌለ የለም። እና አርጥባሂና አለ እንትን ፊልፊል አለ ኮሚዶሮ አለ። ማሻአላህ ተባረከላ። ግን በጣም ብዙ ብር ነው የተገዛው አሉ። ያኔ 150 ሺህ ሪያል ነው የገዛሁት ምናምን አለ። አሟሉንም ስጠይቀው አዎ 150 ሺህ ነው የገዛው አለ። 150 ሺህ ሪያል አስባችሁታል እንግዲህ። ማሻአላህ ተባረከላ። የከፊሌ ልጅ ነው ማለት ነው ይሄን የገዛው። በጣም ያምራል። እናቱን ይልኝ እያላት ነበር። አሁን ከራስ እናቱን ሊያሳይ ሲወጣ ደይ እንሂድ ያለችኝ አሸን ሴትዮ ማሻአላህ ጥሩ ሰው ስለሆነ የቢንቴ ነይ እንሂድ እንይለት የመሐመድን ዘራዓ አለች። እኔ ደግሞ እስቲ ለቀረጣው ያምራል አልኳት። ይሄ ቃሪያ ነው ማሻአላህ ተባረከላ። ግን አይጣፍጥም ቃሪያው። እኔ ባለፈው ቀምሼዋለሁ አይጣፍጥም። ምን አለ ታዲያ ለኔስ እንዲህ ብታረግልኝ ሴትዮ የደም ብቀጥረግ ያድ ያለው ሀዶሮቿ ብቀጥረግ የይ ሰራተኛ የሆነ የታደለ ነው። ሙቀት ያገኘው ምን ያገኘው ማሻአላህ ተባረከላ። በጣም ደስ ይላል። ላይሙኑ ደግሞ እስቲ ነው ያለቁራጥና ላይሙኑን ጉፋን ይዞኛ ልጠጣበት ሻሂ አገራችንም እንደ እምር ድምቅ ሽብርቅ በይልን ያ ረብ አላህ ወይ። እኔ ምንም ነገር ልይ አገሬ እንዴት እንዲያምርልኝ ነው የምፈልገው። ወላሂ ሱብሃንአላህ። ምንም ቆንጆ መስጊድም ልይ ቆንጆ ኢማራም ልይ ቆንጆ ቢሮም ልይ ባየሁበት ቦታ ኢትዮጵያ ልክ እንዴት ኢንሻአላህ አላህ ወይ ኢትዮጵያ ልክ እንዴት በሆነ ይልን ነው የምለው እኔ ማለት ነው። ሰዎችም በቃ ረህመት ለሰው ልጅ ክብር ለሴት ልጅ ለሁሉም ነገር ክብር ሲኖራቸው ያ ረብ አላህ ወይ ኢትዮጵያንም እንዲህ ያርግልን ነው የምለው። አሁን ይሄን እንዲህ ያለው ይሄን ብትልቅ መዝራዓ ነው። በጣም ብዙ መዝራዓ አለ። በጣም ብዙ ነው። ትልቅ ነው። በይሃዛ አንስቶ አዘ ድረስ ነው። አሁን እንዲህ ያለውን ሳይ ማለት ነው አላህ ሀገራችንንም እንዲህ ያርገው ነው የምለው። በቃ ምንም ነገር ቆንጆ ነገር ልይ መስጊድም ልይ ቆንጆ ቢሮም ልይ ሐረምንም ልይ ሁሉንም ነገር ልይ በቃ አላህ ሀገራችንን እንዲህ ያርግልን ሀገራችንን እንዲህ ያሳምርልን ነው የምለው። ቆንጆ መጣም የመንግስት መጣም ልይ የግለሰብ መጣም ልይ በቃ ምንም ነገር የተለያዩ ነገር ካየሁ ሀገራችንን አላህ ወንድ ያሳምረው ሀገራችንን አላህ ወንድ ያሳምርልን እያልኩ ነው እኔ ወላሂ ዱአ ማረገው። እና ዛሬ ደግሞ ማሻአላህ ይሄ በጣም ብዙ ብር ነው አሉ ያዘው። ይሄ በቃ ያምራል። ሃይ በቃ ሰራተኛው ምንም ይሄ የሚከፈለው ደግሞ ማሻአላህ በጣም ጥሩ ደሞዝ ነው። 2500 ሪያል የሚከፈለው ይሄ በቃ ተኝቶ ነው የሚበላው። እስቲ ሙከየፍ ይሄ አለ ወታይ ከጀህ ፊት ለፊት ያለ እንደገና ቀጠለ ደግሞ ሀዘህ አለ እሸለው ወርደው ማለት ነው ላበበው ማሻአላህ ተባረከላ። ከዛ ላይ ደግሞ ውጭ አለ ሚያሃል እዚህ በቃ ተኝቶ እየዋለ ምን ይሆናል ደግሞ መስሪ ነው የውሻ መስሪ ደግሞ እኛ ነው ወዱን ማለት ደግሞ እንዳይሰማኝ ያሯሩጠኝ ነገሩ ያሯሩጠኝ ሴትዮ ታንጠርጠዋል ያባ ታም ያምራን ግን ማሻአላህ ተባረከላ። በጣም ልጁ ደህና ልጅ ነው። አላህ ይወፍቀው
እኔ እናቱ ጋር ስጣላ ያስታረቀኛል። እናቴ እኮ ትልቅ ሲሆናል ካላስ ታይ አንቺ እኮ ካላስ ልጅ ሆነሽ ምናምን ይለኝ። ከዛም እንደገና በኋላ እሷ ጋር ስንጣላ ደግሞ ይጋማ አይታዲስም እንዲያታዲስ ስለው ካላስ አላዲስም ካላስ አይታዲስም ካላስ ጣስ ይለኝና ከዛ እኔ ሳላይ ያዲስልኛል። በጣም ጥሩ ላይ ነው። ግን እንደ ጥሩነቱ ለእናቱ ደግሞ ቤት ገዝቶ ሰጥቷታል። ማሻአላ ተባረከላ። መከለኛ ልጅ ነው። ስሙ መሐመድ ነው። መሐመድ የእስልምና ስም ነው ያዘው። ማሻአላ ተባረከላ። ስሙ መሐመድ ነው። እሱ መሐመድ ነው። ለእናቱ ቤት ገዝቶ ሰጥቷታል። ለሴትዮ ማለት ነው። ለከፊል ማሻአላ ተባረከላ። ምን የመሰለ ቢላ ገዝቶ የላትም። ቆይ እሷ ካላስ በኪራይ ቤት ቆይ የምንኖረው ምን የመሰለ ቢላ ገዝቶ አስገብቷታል። ሀዛ በቃ ሀይ እኔ ጋር መጣ ወላሂ 5 ደቂቃ እንድትቀመጥ አይፈልግም። ካላስ ጀና ሁሉንም ነገር ታውቃለች። ተስራያው ያንቺ ለምን ነው የምትመጪው ነው የሚለው። እኔ እና ሰው ደግሞ ስንጣላ ካላስ እንበበላለን። አስተፍርሻለሁ ስትኛለች። ታስተፍሪኛ ታዲያ ያለ ሞክሪያ ያለ ኩርጅና 20 ሽልኛ ሀላታል ጠይብ ያ ጀና ያልሽው ይሆንልሻል ይለኝና ከዛም እንደገና ዞር ብሎ ደውሎ ያ ጀና እናቴ እኮ ትልቅ ሰው ናት ኡሚ እኮ ምስኪን ናት ምናምን በቃ ሲወዳት እናቱን ያ ረብ እንደሱ አለ ያለ ይስጠነው ሁላችንን ማሻአላ ተባረከላ። አሁን ደግሞ ይሄ ምን የመሰለ ሳይታሰብ ነው ይገዘው 150 ሺህ ሪያል ነው የገዛው ቦታውን ብቻ ማለት ነው። ይሄንማ መቼም ተይኝ ቃው ሞልቷ ማሻአላ። የሱ ሰራተኛ ይሆን የታደለ ነገሩ የቤት ሰራተኛ አለችው ኢትዮጵያዊ በጣም ጥሩ ሰው ነው ብላለች። በጠለብ ተከየሉ በጠለብ በ200 ሪያል መጣኝ። ከዛ ጨመራት 5 አረገላት ጨመራት 8 አረገላት። በቃ በ800 ብር ጠለባ መስመም መሰራው ማሻአላ ተባረከላ። ልጆቹ አንድ ነገር ከተነገሯት ለምን ሐራም ነው እያለ ልጆቹን ያስተምራቸው። ልጆቹ ሲወዷት አባታቸውና እናታቸው እያዩ ያረው የሱ ልጆች ወላሂ በጣም ነው ነቃላ የሚወዷት በጣም ልክ እንደማከነ የሚዋት ማሻአላ ተባረከላ። እሷ ራሱ በቃ እኔ በጣም ነው ዱአ ማረግለት ሰውዬ በጣም እኮ ጥሩ ሰው ነው ምናምን ትለኛለች። እሱ በጣም ያኔ ልጅ ነው ግን በቃ አላህ የመረቀው ነው። ሱብሃንአላህ አላህን ይፈራል ማሻአላ። እና እንዲያውም ደግሞ የበዶቹ ልጆች እኮ በዶቹ በጣም ነፍስ ያላቸው ሸይፋ ነፍስ ናቸው። እሱ ግን ለአንድ የበደው ላይ አይደለም። ያኔ በቃ አሲ ሳዑዲ ነን ስለሚሉ ሀኛ በላይ ማን አለ በቃ ነፍስያ ናቸው። እሱ ግን ነፍስያ አይደለም። አላህን ይፈራል። ሀገራቸውን እኮ ጥለው የመጡት ምስኪን ሊሰሩ ነው የሚለን እኛን ራሱ ማለት እና ደግሞ አንድ ነገር የምነግራችሁ ምን አለኝ አንዴ እኔ ያለኝ አልኩት በመሻላ ትልቅ ስልጣን አለው። እኔ ያለኝ አልኩት የሀገር መንግስታችን አለኝ አልኩት ወደ ኢትዮጵያ ሄድና እንዲህ አለ ለኢትዮጵያ ታዘዝኩኝ አለ። እኔ ኢትዮጵያ ሄድን በጥልቆ ይማታሉ አልኩት አለ። በዘራ ነው የሚመጡት እኔ ኢትዮጵያ ሄድን አልኩኝ አለ። ከዛ ያኔ ስራ ታዘዘ የሆነ የሚያዟቸው ነገር አለ። ከዛ ስራ ታዞ ተሄዳለህ ኢትዮጵያ ተባልኩኝ አለ ሰባል ከዛም እንደገና በኋላ እኔ ኢትዮጵያ ሄድም አልኩኝ አለ። ለምን አሉኝ አለ። ከዛ በዘራ ነው የሚማቱት በዛ በእንጨት በትልቁ በገራፋ ነው የሚማቱት እኔ አልሄድም ሀዛ ገራ አልኩ። አንተ እኮ ከቢሮ ወጣ ምን ታርጋ ሀዛ ትሄዳለህ አሉኝ። ሌላ ሀገር ላኩኝ ብዬ ከዛ ሌላ ሀገር እንዱሪስ ሀገር ተላኩኝ አለ። እንዱሪስ ሀገር ሂጄ ወራ ድሬ መጣሁኝ ኢትዮጵያ ሄድም ብዬ ግን አሁን ኢንሻአላህ ሄዳለሁ። በጣም ደስ ይላል። ያው ፈራለሁ ግን አለ ግን ካላስ ኢንሻአላህ ሄዳለሁ አለ። እና ይሄ ይመስላል ማሻአላ። ደግሞ አሟሎ ይሄ ነው። አንተ አባክ ዲህና ብር ትበላለህ። አይ ቅዝቅዝ ያለ ማሻአላ ተባረከላህ። የኛ እኮ ሙከየፍን ቢኖረው እሳት ነው ወላሂ። ያን ይሄ በቃ ውሃው ወደ ውስጥ ምንጭ መንጨውቶ ይሄ ብላጡ ነው ውሃ አለው በየ እንትን ውሃ ስላለው ማሻአላ ተባረከላህ በጣም አሪፍ ነው። ዲል ነው እንግዲህ ምን ይደረጋል። ዙሮስ ምድሉ ነው ነሲቡ ነው። ሃይ ያመጣው እንግዲህ ሀገራችሁን የምታስታውሱ ካላችሁ ናስኩት የሰውቱ ማሻአላ ረሽታው ይጣፍታ ሲጉፋን ይዞኛል። ጉፋኑን ቢያበርልኝ እንደገና ደግሞ ይሄ ናትራ ወሃቢቢ ይሄ ናትራ ነው። ናትራ ወቃ ይጣፍጣል። ማሽኩቱ ይጣፍጣል። አሽኩቱ ይጣፍጣል። ማሻአላ ናትራው ይጣፍጣል። እሰይ ማሻአላ ተባረከላህ በጣም ደህና ልጅ ነው እሱ። አሁን አላህም እየሰጠው ይሄዳል። ደህና ሰው ስለሆነ ሰው ደህና ሰው ነው። በጣም ጥሩ ሰው ማሻአላ